ሰላም ጤና ይስጥልኝ ዶክተር ሰይፈ እባላለሁ። ረጅም ጊዜ ከመቆም የተነሳ እንዲሁም እርግዝናን ተከትሎ አንዳንድ ሰዎች እግር ላይ እንዲህ አይነት ጎልቶ የሚታይ ደም ስር ይወጣል። እንዲህ አይነቱ ችግር የሚያሳስበው ታዲያ ከስነ ውበት አኳያ ብቻ አይደለም። አንዳንዴ ከህመሙ ባሻገር እየባሰ የሚሄድ ከሆነ ራሱን የቻለ የጤና ተጽዕኖም አለው። በሕክምናው ቫሪኮስ ቬን ተብሎ ይጠራል። ያበጠ ወይም የተጥመለመለ ደም ስር ማለት ነው ባጭሩ ሲገለጽ። እንዴት ነው ማጥፋት የሚቻለው? ያለ ሕክምና ማጥፋት የሚቻልበትስ መንገድ አለ? በዚህ ቪዲዮ ላይ ስለዚህ የደም ስር ችግር አመጣጥ፣ የህመም ደረጃ እንዲሁም በቤት ውስጥ የሚደረጉ የህክምና ተግባሮችና ስለ ህክምናው አጠር አድርጌ አስረዳለሁ። በነገራችን ላይ የተከበራችሁ ውድ ተከታታዮቼ ስለምትሰጡኝ ገንቢ አስተያየት ሁሉ ምስጋናዬ ከልብ የመነጨ ነው። ያካፈልኳችሁ የህክምና ትምህርቶች ትንሽ ቢሆኑም በዚህ መልኩ ለችግራችሁ መድረስ በመቻሌ ለእኔ ትልቅ ክብር ነውና ከልብ አመሰግናችኋለሁ። እኔን በስልክ ለማግኘት የምትፈልጉ ሰዎች ካላችሁ ስልክ ቁጥሬን የቻናሉ መረጃ ላይ አስቀምጬላችኋለሁ። እዛ ላይ በተጠቀሰው ቀንና ሰዓት ብቻ ብትደውሉልኝ ልታገኙኝ ትችላላችሁ። ወደ ቪዲዮ እንግባ፣ አብራችሁኝ ቆዩ። ሰውነታችን ሁለት አይነት ደም ስርን ይይዛል። አንደኛው የደም ስር አይነት ደምን ከልባችን ወደ መላ ሰውነታችን የሚያዳርስ ሲሆን፣ ሁለተኛው የደም ስር አይነት ደግሞ ደምን ከመላ ሰውነታችን ወደ ልባችን የሚመልሰው ነው። ደምን ከልባችን ወደ መላ ሰውነታችን የሚያደርሰው የደም ስር አይነት አርተሪ ተብሎ ይጠራል፣ ወይም ደግሞ ደም ቀጂ። ከፍተኛ ግፊት ያለው ደም ስር ሲሆን አንድ ሰው የደም ግፊቱን ሲለካም የሚለካውም የዚህን ደም ስር ግፊት ነው። ለምሳሌ የአንደኛውን እጃችሁን ሁለት ጣቶች ተጠቅማችሁ የሌላኛውን እጃችሁ ከመዳፋችሁ ትንሽ ዝቅ ብላችሁ በአውራ ጣታችሁ ትይዩ ጣታችሁን ብታስቀምጡት ትርታ ያለው የደም ግፊት ሊሰማችሁ ይችላል። ይህ የግፊት ትርታ የሚፈጠረው ታዲያ በዚህ አርተሪ በተባለው የደም ስር አይነት ነው። ሁለተኛው የደም ስር አይነት ደግሞ ደምን ከመላ ሰውነታችን ወደ ልባችን የሚመልሰው ደም ስር አይነት ነው። ይህ ደም ስር ቬን ተብሎ ይጠራል፣ ወይም በአማርኛው ደም መላሽ ደም ስር። ይህ ደም ስር አነስተኛ ግፊት ያለው ደም ስር ስለሆነ በውስጡ ያለው የደም ዝውውር የሚታገዘው በሰውነታችን እንቅስቃሴ ነው። ይህ አይነቱ ደም ስር ታዲያ በመላ ሰውነታችን ላይ የምናየው፣ በእጃችን ላይ እንዲሁም በእግራችን ላይ ወጥቶ የምናየው ደም ስር አይነት ነው። ይህ ቬን ወይም ደም መላሽ ደም ስር ታዲያ ከታፋችን በታች ባለው የሰውነታችን ክፍል ውስጥ በሁለት መንገድ ተዘርግቶ ይገኛል። አንደኛው በስጋችን ውስጥ የሚያልፍ ደም ስር ሲሆን፣ ሁለተኛው ደግሞ ከቆዳችን ስር የሚያልፍ ደም ስር ነው። ታዲያ እነዚህ ሁለት ደም ስሮች እርስ በርሳቸው በሁለት መንገድ ይገናኛሉ። ምክንያቱም አንደኛው ደም ስር እንኳን ቢዘጋ የደሙ ዝውውር እንዳይቋረጥ በሌላኛው መንገድ እንዲሄድ ታስቦ የተዘጋጀም ተፈጥሮ ነው። ታዲያ እነዚህ ደም ስሮች በውስጣቸው ደም ሲዘዋወር የመሬት ስበት ይቃረናቸዋል። በዚህም ምክንያት በውስጣቸው የሚዘዋወረው ደም ወደ ኋላ እንዳይመለስ እነዚህ ደም ስሮች በውስጣቸው ማፈኛ ይይዛሉ። እነዚህ ማፈኛዎች የተበላሹ ከሆነና እንዲሁም በዚህ ደም ስር ውስጥ ያለው የደም ግፊት እየጨመረ የሚመጣ ከሆነ የደም ስሩ ግድግዳ ይጎዳል። ደም በደም ስር ውስጥ እየተጠራቀመና ደም ስሩ እየተጥመለመለ ይሄዳል ማለት ነው በጊዜ ሂደት። ታዲያ አሁንም በተመሳሳይ ሁኔታ በጥቃቅን ከቆዳችን ስር በሚገኙ ደም ስሮች ላይ የደም ስሩ ግድግዳ ወይም ደግሞ የደም ስሩ ማፈኛ ሲጎዳ ደም ወደ ኋላ ይመለስና መጠራቀም ይጀምራል። ይህ ታዲያ በቆዳ ስር ያሉ ጥቃቅን ደም ስሮች ላይ ጉዳት ያስከትልና ደም ስሮቹ ደም አዝለው ገነው እንዲወጡ ያደርጋቸዋል። እንዲህ አይነቱ ችግር ታዲያ ስፓይደር ቬን ይባላል። ከወንዶች ይልቅ በሴቶች ላይ በብዛት የሚታይ ችግር ነው። አብዛኛውን ጊዜ እድሜያቸው ከ30 እስከ 50 ዓመት እድሜ ክልል ያሉ ሰዎች ላይ ከግራ እግራቸው ይልቅ አብዛኛውን ጊዜ በቀኝ እግራቸው ላይ ሲወጣ ይታያል። ይሁን እንጂ ታዲያ ይህ አይነቱ የጥቃቅን ደም ስሮች ችግር በተፈጥሮም ሆነ በተለያዩ ምክንያቶች ሲመጣ እግር ላይ ብቻ ከመውጣት ባሻገር በተለያዩ የሰውነት ክፍሎች ላይም የመውጣት አቅም አለው። እነዚህ ጥቃቅን የደም ስሮች በቆዳ ላይ ጎልተው ሲወጡ ሁለት አይነት ይዘት ሊኖራቸው ይችላል። የመጀመሪያዎቹ ቀይ ሆነው ሊወጡ ይችላሉ። እንዲሁም ደግሞ አንዳንዶቹ ጠቆር ያለ ሰማያዊ ሆነው ሊወጡ ይችላሉ። አብዛኛውን ጊዜ ጎልተው የሚታዩት ቀይ የሆነ ሰው ላይ ነው። ቀለማቸው የተለያየበት ምክንያት የተጎዳው የደም ስር አይነት የተለያየ ስለሆነ ነው። ቀይ ሆነው የሚወጡ ከሆኑ የተጎዳው ደም ስር አርተሪ የተባለ ወይም ደግሞ ደም ቀጂ የሆነው ደም ስር የተጎዳ መሆኑን ያሳያል። ጠቆር ያለ ሰማያዊ ይዘት ያላቸው ከሆነ ደግሞ ቬን የተባለው ደም ስር ወይም ደግሞ ደም መላሽ ተብሎ የሚጠራው ደም ስር የተጎዳ መሆኑን ያሳያል። እነዚህ ደም ስሮች ታዲያ ህመምን አያስከትሉም። በተለይ ቀይ ሆነው የሚወጡት ደም ስሮች በራሳቸውም ጊዜ ሊጠፉ ይችላሉ። አንዳንድ ጊዜ ደግሞ አብዛኛውን ጊዜ ጥቁር ሰማያዊ ሆነው የሚወጡት ደም ስሮች ከተጓዳኝ ደም ስሮች ጋርም እያደጉ ሊሄዱ ይችላሉ። ትላልቅ ደም ስሮች ሲጎዱ ወይም ቫሪኮስ ቬን የተባለው ደረጃ ላይ ሲደረስ አንዳንድ ጊዜ የህመም ምልክቶች ይታያሉ። አነስተኛ ደረጃ ያላቸው ከሆነ የእግር መክበድ እንዲሁም ደግሞ ደም ስሩ በተጥመለመለበት ቦታ ላይ አሊያም ደግሞ በመላ እግር ላይ የእግር ማቃጠልና መቆጥቆጥ ሊኖርም ይችላል።
ይህ የህመም ስሜት ታዲያ ረጅም ጊዜ ከመቆም ጋር ተያይዞ ህመሙ እየባሰ ሊሄድ ይችላል። ወይም ደግሞ ትንሽ ረፍት በሚደረግበት ጊዜ በተለይ እግርን ሰቅሎ ወይም ደግሞ ከእግር ስር ትራስ አስደግፎ በሚተኛበት ጊዜ የህመም ስሜቱ እየቀነሰ ይሄዳል። ይህ የደም ስር መጥመልመል ችግር ታዲያ በምን ምክንያት ሊመጣ ይችላል? ምክንያቱም አንድን በሽታ የሚመጣበትን ምክንያት ካወቅን ቀድሞ እንዳይፈጠርብን አስቀድመን መጠንቀቅ እንችላለን። ማናቸውም እዚህ ደም ስር ላይ ግፊት የሚያስከትሉ ሁኔታዎች በጊዜ ሂደት ቫሪኮስ ቬንን ሊያመጡ ይችላሉ። ለምሳሌ በስራ ምክንያት በቀን ውስጥ ረጅም ሰዓት ከመቆም የተነሳ እግር ላይ ያለ ደም ስር ለረጅም ሰዓት ደም እንዲሸከም ይገደዳል። ይህ ታዲያ በጊዜ ሂደት ደም ስሩን ያጥመለምለዋል ማለት ነው። ከ6 ወር በላይና ለረጅም ጊዜ የቆየ ሳል እንዲሁም ለረጅም ጊዜ የቆየ የሆድ ድርቀት፣ እርግዝና፣ ውፍረት የመሳሰሉ ሁኔታዎች የእግር ደም ስር ደምን ወደ ልብ እንዳይመልስ ግፊት እየፈጠሩ ጫና ስለሚያሳድሩበት ያ ደም ስር በጊዜ ሂደት ደምን እየተሸከመና እየተጥመለመለ መምጣት ይጀምራል። አንዳንድ ጊዜ ደግሞ የሆድ ዕቃ ውስጥ የተፈጠረ እጢ ካለ እጢው ክብደቱ ከፍተኛ ከሆነና ጫና የሚያሳድር ከሆነ አሁንም እዚህ ደም ስር ውስጥ ያለውን የደም ዝውውር ስለሚያግደው ደም ስሩ ላይ ጫና ይፈጠረና ደም ስሩ እየተጥመለመለ ይሄዳል ማለት ነው። ሌላው ደግሞ እግር ላይ የሚታይ የደም ስር መጥመልመል በተፈጥሮም ሊመጣ ይችላል። አንዳንድ ጊዜ በቤተሰብ ወይም በወላጆች ላይ ይህ አይነቱ ችግር ካለ በልጆችም ላይ የመፈጠር እድሉ ከፍ ያለ ነው። ጥቃቅን ሆነው የሚወጡት ደም ስሮች ደግሞ አይነታቸው ብዙ ነው። አብዛኛውን ጊዜ የሚገናኙት ከሆርሞን መዛባት ጋር ስለሆነ አብዛኛውን ጊዜ ሴቶች ላይ በእርግዝና ወቅት ይታያሉ። ከዛ ባሻገር በበሽታ ምክንያት ለምሳሌ የጉበት ድክመት ሲኖር ከሌሎች የጉበት በሽታ ህመም ምልክቶች ጋር እነዚህ ችግሮች አብረው ሊታዩ ይችላሉ። ወይም ደግሞ በቆዳ ላይ ያሉ ጥቃቅን ደም ስሮች ቀይ ሆነው በዚህ መልኩ ሊታዩ ይችላሉ። ህክምናውን በተመለከተ ያለው አማራጭ ምን ይመስላል? ጥቃቅን ደም ስሮች ከሆኑ ወይም በተለምዶ ስፓይደር ቬን የምንላቸው የህመም ምልክት አይኖራቸውም። በተለይ ደግሞ ቀይ ሆነው የሚወጡ ከሆነ አንዳንድ ጊዜ በራሳቸውም ሊጠፉ ይችላሉ። እነዚህ ደም ስሮች ከተጓዳኝ በሽታ የመጡ ካልሆነ በስተቀር ብዙ ጊዜ ህክምና አያስፈልጋቸውም። ነገር ግን ከስነ ውበት አኳያ ህክምና ካስፈለገ ያሉት አማራጮች በፈሳሽ ማድረቂያ መድኃኒት እንዲጠፉ ማድረግና የጨረር ህክምናን በመጠቀም ደም ስሮቹ እንዲጠፉ ማድረግ ይቻላል። የመጀመሪያው የህክምና መንገድ በህክምናው ስክሌሮቴራፒ ተብሎ ይጠራል። የነዚህ ቀጫጭን ደም ስሮች ጫፍ ምልክት ይደረግበትና ደም ስሩን ሊያደርቅ የሚችል መድኃኒት በአረፋ ወይም በፈሳሽ መልክ ተዘጋጅቶ በደም ስር ውስጥ ይወጋል። ይህ የህክምና መንገድ ታዲያ በአንድ ጊዜ ህክምና የሚያልቅ ህክምና መንገድ አይደለም። በተለይ መድኃኒቱ በተወጋበት ቦታ ያሉ ጥቃቅን ደም ስሮች ድጋሚ የማደግ አቅም ስላላቸው ይህንን ህክምና ያደረጉ ሰዎች ላይ ከጊዜ በኋላ ይህንን ህክምና ሊደግሙት ያስፈልጋል ማለት ነው። ይህ አይነቱ ህክምና ታዲያ ከ50 እስከ 70 በመቶ ያሉ ሰዎች ላይ ጥሩ ለውጥ የሚያስገኝ ህክምና ነው። አንዳንድ ጊዜ ግን የተለመደ ባይሆንም መድኃኒቱ በተወጋበት ቦታ ላይ ቁጣን ይፈጥርና ከቆዳው ቁጣ በኋላ ረዘም ላለ ጊዜ የሚቆይ የቆዳ ጥቁረትን ሊተው ይችላል። ይህ የህክምና መንገድ ይህንን ቪዲዮ እስካዘጋጀውበት ድረስ ኢትዮጵያ ውስጥ በመንግስት ተቋም እየተሰጠ አይደለም። ሌላው የህክምና መንገድ ደግሞ ጨረርን በመጠቀም ደም ስሮችን ማቃጠል ነው። ይህ አይነቱ የህክምና መንገድ ደም ስሮች ውስጥ የተጠራቀመውን ደም በጨረር በማንደድ የደም ስሩ ግድግዳ እንዲቃጠልና እንዲጠፋ ያደርገዋል። ለዚህ ተብለው የተዘጋጁ የተለያየ ይዘት ያላቸው የጨረር አይነቶች አሉ። ከፍተኛ የሞገድ ርዝመት ያላቸው የጨረር አይነቶች አብዛኛውን ጊዜ የአፍሪካዊ ቆዳ ላይ ጥቁረትን ስለሚያስከትሉ ለአፍሪካዊ ቆዳ የተመረጡ አይደሉም። ከነዚህ ሁለት የህክምና መንገዶች ውጪም ደም ስሮቹን በአነስተኛ የቀዶ ጥገና መንገድ የማስተካከል ህክምናም ሊሰጥ ይችላል። ለትላልቅ ደም ስሮች ሲሆን ወይም ደግሞ ቫሪኮስ ቬን ከሆነ ችግሩ ራሱን የቻለ ህክምና አማራጮች አሉት። በቤት የሚደረግ ካልሲ፣ በመድኃኒትና በቀዶ ጥገና የሚሰራ የህክምና መንገዶች ናቸው። የመጀመሪያው የህክምና መንገድ ህመምን ለማስታገዝና ችግሩ እየተባባሰ እንዳይሄድ የሚረዳ መንገድ ነው። የሚደረገውም ለዚህ ችግር ተብለው የተዘጋጁ እግርን እንቅ አድርገው የሚይዙ ካልሲዎችን መጠቀም ነው። ኮምፕሬሽን ስቶኪንግስ ይባላሉ እነዚህ ካልሲዎች። እነዚህ ካልሲዎች በሐኪም ትዕዛዝ የሚሰጡ ናቸው። 3 አይነት የግፊት ደረጃዎች አሏቸው። እነዚህን ካልሲዎች ስትጠቀሙ የካልሲዎቹን የግፊት ደረጃ እንዲሁም ደግሞ የእናንተን የእግር ስፋት ያገናዘበ ካልሆነ እነዚህ ካልሲዎች አደጋ ሊያደርሱባችሁ ይችላሉ። ምክንያቱም ካልሲዎቹ እግሮቻችሁን እንቅ አድርገው ስለሚይዙ ለረጅም ጊዜ የሚቆዩ ከሆነ የደም ዝውውርን ይገድባሉ፣ እብጠትን ሊያስከትሉ ይችላሉ። እነዚህን ካልሲዎች ካጣችኋቸው ደግሞ በቦታው ላይ ኢላስቲክ ባንዴጅ ወይም ደግሞ የሚለጠጥ ፋሻን በመጠቀም ደም ስሩ በተጥመለመለበት ቦታ ላይ በመጠቅለል ህመምን ማስታገስና ችግሩ እየባሰ እንዳይሄድ ይረዳል። በተጨማሪ ደግሞ በተለያዩ ምክንያቶች ረጅም ሰዓት መቆም ካለ ያንን ማስወገድ ያስፈልጋል። እንዲሁም በምትተኙበት ጊዜ እግራችሁ ከፍ እንዲል ከእግራችሁ ስር ድጋፍ ማድረግ ይኖርባችኋል። በዚህን ጊዜ በቦታው የተፈጠረው የደም ግፊት ስለሚቀንስ ህመሙን በደንብ ሊቀንስላችሁ ይችላል።
ከዛ በተጨማሪ ደግሞ በመድኃኒት መልኩ የሚሰጥ ህክምናም አለው። በተለይ ደግሞ ይህ ችግር ረጅም ጊዜ የቆየ ከሆነ በቦታው ላይ እብጠትና ጥቁረት የፈጠረ ከሆነ ከተጨማሪ የህክምና መንገዶች ጋር እስከ 6 ወር ጊዜ የሚታዘዝ መድኃኒትም ይሰጣል። ዳፍሎን ይባላል ይህ መድኃኒት። ይህ መድኃኒት ብቻውን የሚወሰድ ከሆነ ህመም ለማስታገስና እንዲሁም ደም ስሩ እያበጠ እንዳይሄድ በተወሰነ መልኩ እገዛ ያደርጋል እንጂ የተበላሸውን ወይም የተጥመለመለውን ደም ስር ፈጽሞ የማጥፋት አቅም የለውም። ነገር ግን ከሌሎች የሚያድኑ የህክምና አማራጮች ጋር አብሮ ቢሰጥ ይህ የደም ስር ችግር በቶሎ እየተቀረፈ እንዲሄድ እገዛ ያደርጋል። የመጨረሻው የህክምና መንገድ ደግሞ ቀዶ ጥገና ነው። ቀዶ ጥገናው በሁለት አይነት መልኩ ሊሰራ ይችላል። የመጀመሪያው የተበላሸውን ደም ስር ቆርጦ የማውጣት ህክምና ሲሆን፣ ሁለተኛው ደግሞ ደም ስሩ ከሰውነት ሳይወጣ የተለያዩ መሳሪያዎችን በመጠቀም ደም ስሩ ውስጥ እንዳለ መዝጋት ወይም ደግሞ ማድረቅ ነው። ደም ስሩ ከቦታው ተቆርጦ ስለወጣ ወይም ስለተዘጋ የሚመጣ ችግር አይኖርም። ምክንያቱም በእግር ውስጥ ያለው የደም ስር ዝውውር በሁለት መንገድ የሚሄድ ስለሆነ አንደኛው ደም ስር ሲዘጋ የደም ዝውውሩ በሌላኛው መንገድ ይሄዳል። ሌላኛው ደም ስር ጤናማ መሆኑን ለማረጋገጥ ደግሞ ቅድሚያ አልትራሳውንድን በመጠቀም የደም ስር ምርመራ ይደረጋል። ደም ስሩን ለመዝጋት አገልግሎት ላይ የሚውለው መሳሪያ ሙቀትን የሚፈጥር እንዲሁም ደግሞ የደም ስሩን ግድግዳ የሚያቃጥለው ከሆነ ይህ አይነቱ የህክምና መንገድ ኢንዶተርማል አብሌሽን ተብሎ ይጠራል። ወይም ደግሞ ሙቀትን የሚፈጥር መሳሪያ ሳይጠቀሙ ደም ስሩን የሚያደርቅ መድኃኒትና ማጣበቂያዎችን በመጠቀም ደም ስሩን መዝጋትም ይቻላል። በደም ስር ውስጥ ተልከው ደም ስሩን በሙቀት ለመዝጋት ከሚያገለግሉ መሳሪያዎች ውስጥ ለምሳሌ በጨረር ወይም ሌዘር ተብሎ ይጠራል በሌላ ስሙ። ይህንን ሌዘር በመጠቀም የደም ስሩን ግድግዳ በሙቀት በማኮማተር ደም ስሩ እንዲዘጋ ማድረግ ነው ህክምናው። ወይም ደግሞ ከጨረር ውጪ መለስተኛ የሞገድ ይዘት ያለውን ወይም ሬዲዮ ፍሪኩዌንሲ ይባላል በሌላ ስሙ። ይህንን መንገድ በመጠቀም የተበላሸውን ደም ስር ግድግዳ በሙቀት እያኮማተሩ መዝጋትም ይቻላል። እነዚህ የህክምና መንገዶች ታዲያ አዲስ የመጡና ተመራጭ ቢሆኑ ለማከናወን ዘመናዊ መሳሪያዎችን ስለሚጠይቁ ዋጋቸው ትንሽ ወደድ ያለ ነው። ከነዚህ ውጭ ያለው መንገድ ደግሞ የተበላሸውን ደም ስር በቀዶ ጥገና ቆርጦ የማውጣት ህክምና ነው። ለምሳሌ ከጉልበት በላይ ያለው ደም ስር ከሆነ የተጥመለመለው ከብሽሽት አካባቢና ከጉልበት ከፍ ብሎ ሁለት ቦታዎች ላይ ቆዳው ትንሽ ይከፈትና የተበላሸው ደም ስር ጫፍ ከተለየ በኋላ ይቆረጥና ጫፉ በዚህ መልኩ ከመሳሪያ ጋር ይታሰራል። ከዛ ደም ስሩ ሙሉ ለሙሉ ከሰውነት እንዲወጣ ይህንን መሳሪያ ስቦ ወይም ጎትቶ ማውጣት ነው። ይህ ቀዶ ጥገና ታዲያ በአጭር ጊዜ ውስጥ የሚሰራ ቀላል ቀዶ ጥገና ነው። ቀዶ ጥገናው የሚሰራበት መንገድ በሙሉ ማደንዘዣ ስለሆነ ምንም አይነት የህመም ስሜት አይኖረውም። ከዚህ ውጭ ደግሞ የሚደረገው ቀዶ ጥገና ደም ስሩ በተበላሸበት ቦታ ላይ ደም ስሩን ማስተካከል ነው። ወይም ደግሞ የተበላሸውን ደም ስር እየቆረጡ ማውጣት ነው። ሙሉውን የተበላሸውን ደም ስር በመሳሪያ ጎትቶ የማውጣት ህክምና ስትሪፒንግ ሲባል፣ በተበላሸው ቦታ ላይ ያለውን ደም ስር ብቻ እየቆረጡ የማውጣት ህክምናው ደግሞ መልቲፕል ሊጌሽን ተብሎ ይጠራል። ሌላው ሁሉም ሰው የሚያሳስበው ነገር ታዲያ ከቀዶ ጥገና በኋላ ምን ሊፈጠር ይችላል የሚለው ነው። እንደ ማንኛውም ቀዶ ጥገና ከአንድ ቀዶ ጥገና በኋላ ሊመጣ የሚችል ኢንፌክሽን ሊያጋጥም ይችላል። ሁሉም ሰው ላይ አይደለም፣ የመፈጠር እድሉ በጣም አነስተኛ ነው። ይህ ችግር እንዳይመጣ ለመከላከልም ደግሞ ከቀዶ ጥገናው በፊት አስቀድሞ መድኃኒትም ይሰጣል። ሌላው ደግሞ አንዳንድ ሰዎች ላይ በቀዶ ጥገና የወጣው ደም ስር እንደገና ያድግና እነዛ ሰዎች ድጋሚ ቀዶ ጥገና ሊሰራላቸው ይችላል። አንዳንድ ጊዜ ደግሞ አንዳንድ ሰዎች ላይ ብዙ የተለመደ ባይሆንም ከቀዶ ጥገና በኋላ የሚመጣ የነርቭ ህመምም ሊኖር ይችላል። ይህ ችግር ከቀዶ ጥገናው ደረጃና ከተሰራበት መንገድ ጋር ሊያያዝ ስለሚችል ቀዶ ጥገናውን የሚሰራውን ሐኪም ማማከር ያስፈልጋል። ለዛሬ ያዘጋጀሁት መረጃ ይህንን ይመስላል። ያልተመለሰላችሁ ጥያቄ ካለ በኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ